ጀመር ነው እንጂ ሙሉ በሙሉ ተቀርፏል ብለን ማየት አንችልም። በከተማዋ በ1999 እና በ2000 ዓመተ ምህረት በሁለት ዙር በተደረገው የጋራ መኖሪያ ቤት ግንባታ ከ3200 በላይ ቤቶች ተገንብተዋል። የሁለተኛው ዙር የቤቶች ግንባታ ሲጀመር ቤት ለማግኘት ከ22000 በላይ የከተማዋ ነዋሪ ተመዝግቧል። ይህም አሁንም በከተማዋ ከፍተኛ የቤት ፍላጎት መኖሩን የሚያሳይ ነው። የግል ቤቶች ቤተሰብ ማስቀመጥ አትችልም። ቤተሰብ ሲበዛ ያው ክራይ መጨመር ይመጣል። ውሃ ስትጠቀም የዛን ያህል ነው። ሽንት ቤት ችግር አለ። የመብራት ደግሞ በቃ በመብራት መጠቀም አትችልም የሆነ ነገር። አሁን እዚህ ግን ራስህ የራስህ ስለሆነ ያው ለራስህ በሰዓት ተጠቅመህ ኤሌክትሪክ ሁሉ ነገር በራሳችን ኤሌክትሪክ እንጠቀማለን። ስለዚህ በጣም ጥሩ ነው ብዬ ነው የምገምተው። እንግዲህ የመጀመሪያ ዙር ተጠቃሚ ነን እኛ የ99 ፕሮጀክት ተጠቃሚ ነን እና እዚህ ከገባን በጣም ደስተኞች ነን። ለምን እነዛ ቅድም ያልኳቸው ነገሮች ሁሉም ተቀርፈውልናል ማለት ነው። አሁን የኔ የመለው ቤት አለኝ ማለት ነው። ልጆቼን በነፃነት ይንቀሳቀሳሉ። ስለዚህ እቃም ለማፍራት ንብረትም ለእንትን ለማለት በቅተናል ማለት ነው። ማህበራዊ ኑሮም ቆንጆ ነው። እኛ ጋር በጣም ደስ ይላል። አብረን ቡና በወር አንዴ ቡና እንጠጣለን ሴቶች። ያው የጽዳት ፕሮግራም አለን። ጥሩ እንጠያየቃለን። ቆንጆ እንትን አለን እኛ ጋር እዚህ ኮንዶሚኒየም። የበርካታ ብሔር ብሔረሰቦች ተቻችለው የሚኖሩባት በብዙዎች የፍቅር ከተማ የሚል መጠሪያን ባገኘችው ድሬዳዋም በርካታ የጋራ መኖሪያ ቤቶች ተገንብተዋል። እነዚህ የጋራ መኖሪያ ቤቶች በቤት እጥረት ሲሰቃዩ ለከረሙት እፎይታን ለከተማዋ ደግሞ ውበትን አላብሰዋታል። በዚህ ፕሮግራም እስከዛሬ ተገንብተው ሰዎች እየኖሩበት ያሉ ቤቶች ወደ 2000 ናቸው። እንደምታውቀው በአስተዳደራችን ከፕሮጀክት በፊትም ወደ 2046 ቤቶች አካባቢ በራሱ በአስተዳደር ባጀት ተሰራ አለ። እነዚህ ቤቶች እዚሁ ላይ የሚደመሩ ናቸው። በተጨማሪ በዚሁ በፕሮጀክቱ የተያዙ ወደ 1085 ቤቶች አሁንም በእጃችን ነው የሚገኙት። ይሄን ፕሮግራም በቦንድ ስርዓት የሚገነባው ማለትም 100% መንግስት አበድሮ በአስተዳደሩ ዋስትና ከብሔራዊ ባንክ በከተማ ልማትና ኮንስትራክሽን ሚኒስቴር ብሎም በፋይናንስና ኢኮኖሚ ልማት ሚኒስቴር አመቻችነት የሚሰራ የነበረው ስርዓት ከአዲስ አበባ ውጪ በአገር አቀፍ ደረጃ ይሄ ፕሮግራም ተቀይሯል። ሆኖም ግን የኛ አስተዳደር ከፍተኛ የሆነ የቤት ፍላጎት ያለው በመሆኑ ብሎም እንደሚታወቀው የከተማ ሴንተር ድሮ የነበሩ ያረጁና የደቀቁ የከተማ ማዕከላት እየታደሱ ማለትም እየለሙ ስላሉ ከዚህ የሚፈናቀሉ ሰዎችም ማውደቂያ ቦታ እንዳያጡ አስተዳደሩ በእጁ ያሉትን ቤቶች ቦንድ ባይኖርም በራሴ ባጀት አስጨርሳለሁ የሚል ተነሳሽነት ወስዶ በዚህ አግባብ ደረጃ በደረጃ እየተሰሩ ነው ያሉት። በጣም ሰፊ ልዩነት ነው ያለው። እዚህ በነፃነት መኖር ትችላለህ። በፈለገው ሰዓት ገብተህ መኖር ትችላለህ። በዛ ላይ ዘመናዊ ቤቶች ናቸው ቤቶቹ። የቤቶቹ ጥራት ቆንጆ ነው። ሰፋ ያሉ ናቸው። ዘና ብለህ የራስ መብት ልክ እንደ ራስ ቤት ማለት ነው። ስለዚህ ከፍተኛ ነው ልዩነት ነው ያለው። ወፍ እንኳን ስትኖር መኖሪያ አንድ ጎጆ ቀልሳ መኖሪያ ቋሚ ቤት ነው ያላት። ስለዚህ ከነሱ እንኳን የተሻለ ነበር ነው ከዚህ ቤት። እኛ አሁን እዚህ እድር ገብተናል። ማህበራዊ እንትና ጋር ሻራ ምናምን ተገዝቶ ምናምን በጣም የሚያምር እንትን ነው ህይወት ነው የሚኖረው እዚህ ጋር። በቃ ቋሚ የሆነ ላይፍ ህይወት መኖር ነው ጀመረና ስለዚህ መንግስት በተለይ በዚህ ጉዳይ ላይ እዚህ የጋራ መኖሪያ ቤቶች ግንባታን ተጠቃሚ በተለይ መካከለኛ ገቢ ላለው ህብረተሰብ ተጠቃሚ የሚያደርግ በጣም ምርጥ የሆነ ፖሊሲ ነው።
እቺ ትልቅ ህይወት አሳልፊበታል እቺን ቦታ ማለት ነው በላስቲክ እንኳን ኮንዶሚኒየም ቀርቶ የጭቃ ቤትም አገኛለሁ ብዬ ማላሰብኩም ነበር እና እዚህ ከገባን በጣም ደስተኞች ነን አሁን የኔ መለው ቤት አለኝ ማለት ነው ወፍ እንኳን ስትኖር መኖሪያ አንድ ጎጆ ቀልሳ መኖሪያ ቋሚ ቤት ነው ያላት ስለዚህ ከነሱ እንኳን የተሻለ ነበር ነው ገዝቢ በአዲስ አበባ ዙሪያ ከሚገኙት የኦሮሚያ ከተሞች አንዷ የሆነችው ሰበታ የጋራ መኖሪያ ቤት ከሚገነባባቸው ከተሞች አንዷ ናት። ሰበታ ከአዲስ አበባ በቅርብ ርቀት ላይ የምትገኝ ከተማ ከመሆኗ ጋር ተያይዞ የመኖሪያ ቤት ፍላጎቱ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ነው የመጣው። ይህንኑ መሰረት በማድረግም በሁለት ዙር የጋራ መኖሪያ ቤት ግንባታ ተካሂዷል። መንግስት የቤት እጥረትን ለማቃለል ከሚሰራቸው ስራዎች አንዱ የጋራ መኖሪያ ቤቶችን መገንባት ነው። በሰበታ ደረጃ ከተማም ደረጃ እንደዚሁ በሁለት ዙር የቤቶች ልማት ግንባታ ተካሂዷል። የመጀመሪያው ዙር ግንባታ የተካሄደባቸው ቤቶች ሁሉም ለተጠቃሚዎች ተላልፈዋል። በአሁኑ ሰዓት ተገልጋዮቹ እየተገለገሉበት ነው ያሉት። ሁለተኛው ዙር ደግሞ ኦሬዲ ግንባታው እየተጠናቀቀ ነው ያለው። አሁን በፊኒሺንግ ደረጃ እየደረሰ ነው። ይሄንንም ለተገልጋዮቹ እንደዚሁ ለማስተላለፍ በዝግጅት ላይ እንገኛለን። እንደራሴ መሰለ የለም እግዚአብሔር ይመስገን በአሁኑ ወቅት ነው እንትን ለውጥ የሚያገኘው ለምን በዚህ እድሜያችንም ቤት ማግኘት ትልቅ ነገር ነው ስለዚህ አሁን ደግሞ እግዚአብሔር ይመስገን ውሃን በቀዳ ማብራት ብናበራ ዘግተን ብንወጣ ችግር የለም በፊት አሁን የፈለገ ሰው ቢገባ ሰው በዛ ነው በወጣን በገባን ቁጥር እግር በዛ ስለሚባል የራሴ መሰለ ደግሞ የለም አሁን ይው ባለ አንድ መኝታው ነው በጣም ትልቅ ቤት ውስጥ ነው የሚኖረው ሳሎኑም ሰፊ ነው በጣም ተዝናንተን ነው በጥሩ ሁኔታ ነው የሚኖረው የተለየ ሁኔታ ነው ማለት ይቻላል የድሮ ኑሮ አናኖራችን አይሆኑ የሰማይና ምድር ልዩነት አለ በከተማችን ውስጥ 8000 ቤቶች ያስፈልጉ እንደነበር ጥናት አለን ከዚህ ተነስተን በ1999 ዓመተ ምህረት 553 ቤቶች ተገንብተዋል ይሄም ሙሉ በሙሉ 100% ለተጠቃሚው ተላልፏል በ2000 በጀት ዓመት 1008 የጋራ መኖሪያ ቤቶች ተገንብተዋል እነዚህም 85.7% ለተጠቃሚው ተላልፏል ቀሪዎቹ በመተላለፍ ላይ ይገኛሉ በከተማዋ የተገነቡት ከ1500 በላይ የጋራ መኖሪያ ቤቶች በቤት ኪራይ ተማረው ከ2 ዓመት በላይ በላስቲክ ውስጥ ለኖሩት የአቶ ስነ ቤተሰቦችና ለሌሎችም እፎይታን ሰጥቷል በፊት በሌሎች ሰዎች በማግኘታቸው ያስደስተኝ ነበር እኔ እንኳን አገኛለሁ ብዬ አሳብ አንድም ቀን አልነበረኝ እና እስከ ዛሬ እንኳን ኮንዶሚኒየም ቀርቶ የጭቃ ቤትም አገኛለሁ ብዬ ማላሰብኩም ነበር ያው ተኮንትረን ውስጥ ወጥቼ ከዚህ ከፀሐይ የመሰለ ቤት ገብቼ እየኖርኩ ነው እግዚአብሔር የተመሰገነ ይሁን እና ምስጋናዬን ልገልጸው አልችልም እንግዲህ በጣም ደስተኛ ነኝ ከነ ልጆቼ ውሃ እንኳን እንደ ልብ አግኝቼ ነው የምሞተው ውሃ ልክ እንኳን የሌለው የጭቃ ቤት ውስጥ እየበሰበሰ በሽታ በመናምን የሚያስቸግር ቤት ውስጥ ነበር የነበርነው አሁን እዚህ ያለ ነው በጣም የተመቻቸ ቦታ ላይ ነው ያለ ነው እዚያ ቤት ስንኖር እንደው እንደ ትልቅ ካየን ያይጥ ችግር አይጥ
በጣም በከፍተኛ ሁኔታ የሚያስቸግርህ ነው። ልብስህን የሚበላው ያስቀመጥከው እህል ማስቀመጥ አትችልም። እንደዚህ አይነት ነገሮች እና ይሄን አንዱ ይሄ ነው። ሁለተኛ ሳር መሬት እንደመሆኑ መጠን ቁንጫም አይጠፋም። ሌሎችም በተለይ በክረምት ጊዜ ከመሬት የሚመጣ ሽታና የተለያዩ ችግሮች ነበሩበት። እኔ የነበርኩበት ቤት ውስጥ እዚህ ከገባሁ አይጥን ለመልኳ እንኳን ለማየት ፈልግ ማገኝበት እድል የለኝም። አንዱ ይሄ ነው። ሁለተኛው እነዚያ ሽታዎች ምኖች የሚባሉት ነገር ሙሉ ለሙሉ ተወግደው አሁን እጅግ በሚያምር ሁኔታ እየኖርኩ ነው። ቤተሰቤም እኔም ጤንነት የተጠበቀ ነው እየኖርን ያለነው። በአንድ ድንጋይ ሁለት ወፍ እንደሚባለው በመላ ሀገሪቱ እየተካሄደ የሚገኘው የጋራ መኖሪያ ቤቶች ግንባታ የቤት እጥረትን ከመቅረፍ ባሻገር ሌላ ትልቅ ዓላማ አንግቧል። ለስራ አጡ ዜጋ የስራ ዕድል መፍጠርን እስካሁን በተገነቡት ቤቶች ከ200,000 በላይ ለሚሆኑ የከተማ ነዋሪዎች የስራ ዕድል ተፈጥሯል። በመንግስት በኩል ታስቦ እየተሰራ ያለው ትልቁ ስራ ሰፊ የስራ ዕድል መፍጠር ነው። ስለዚህ አንዱ ይሄ ነው። በመንግስት በኩል ሰፊ የስራ ዕድል ሲፈጠር በዜጎች በኩል ደግሞ ነገን አስበው ተስፋን ሰንቆ መሻሻልን ሰንቆ መስራት እንዳለባቸው ግንዛቤ መፍጠር ነው። ይሄ በቤተሰብም በኩል መሰራት ያለበት ስራ አለ። በመንግስትም በኩል መሰራት ያለበት ስራ አለ። ለዚህ ደግሞ የሚያነሳሱ ስትራቴጂዎች መቀየስ ለዚህ የሚያነሳሳው ስትራቴጂ በአሁኑ ጊዜ እየተቀየሰ ያለው አሁንም ቅድም የዘረዘርኩት የቤት አቅርቦት እዛ ላይ ተሰማርቶ የዕለት ጉርሱን መሻሻሉን መሰረት ያደረገ በጣም ብዙ ዜጋ በኮንስትራክሽን ዘርፋችን በላቀ ደረጃ አስተዋጽኦ እንዲያደርግ ያበረከተ ነው። ቤቶቹ ከተገነቡም በኋላ በነዛ ቤቶች የሚሰሩ በጣም ብዙ ዜጎች አሉ። ስለዚህ በኢኮኖሚውም ውስጥ ትልቅ አስተዋጽኦ ያበረከተ ያለበት ሁኔታ ነው ያለው። አሪፍ ነው። ምክንያቱም ስራ ፈቶ ቤት የሚቀመጥ ሊኖር ይችላል። ተመርቆ ራሱ ማለት ነው የማይሰራ ሊኖር ይችላል። ያው አንድ ሁለት በመደራጀት ማለት ነው። እኛውን ተደራጅተን ይሄን እድል ያገኘ ነው። ከተግባር ተመርቀን ብዙ ጊዜ ስራ ፈተ ነበር የተቀመጥ ነው። እግዚአብሔር ይመስገን መንግስት እድሜ ይስጠው ብለናል። እንግዲህ ስራ ፈተው እቤት ሊቀመጡ የሚችሉ ይኖራሉ። ስራ ባይፈቱም ራሱ ስራ ያላገኙ ሊኖር ይችላሉ ተመርቀው ምናምን ነገር። ስለዚህ ተደራጅተው በማንኛውም ፊልድ ይሁን ስልጠና በመውሰድ ስራቸውን እንዲሰሩ ነው የምለው። ወጣትነት ከባድ ነው ባለው ጊዜ ማለት ነው። ካልሰራበት ካለፈ አለፈ ነው። ተመልሶ የሚመጣ ስላልሆነ መስራት በሚገባቸው መጠን መስራት አላቸው። ብዙ ልጆች አሉ። በጣም ብዙ ልጆች ወጣቶች አሁን ወደ ኢንተርፕራይዝ ወደ ጥቃቅን የገቡ ብዙ ልጆች አሉ። እንደዛውም ደግሞ ብዙም ደግሞ የተቀመጡ አሉ። እንደውም ምክር መምከር የምፈልገው በጊዜያቸው ሰርተው ቢጠቀሙበት የሚል ብቻ ነው። በሚገነቡት የኮንዶሚኒየም ቤቶች እኛ ያው ራሳችን እንድናገኝ ያደረጉን እንትኖች ናቸው። ምክንያቱም በፊት ላይ ስራ አልነበረንም። ስራ አግኝተን በቀጥታ ወደ ከቤቶች ልማት ጋር ግንኙነት በማድረግ ከነሱ ጋር ነው ስራ የጀመርነው እና ለኛ እንደ መሰረት የሆነንም ዳቦም እየበላንበት ያለ ስራ ዘርፍ ነው። የጀመርነው ስራ በ1999 ዓመተ ምህረት ነው። መጀመሪያ ስንደራጅ የፕሪካስት ምርት ለማምረት ነው። ከቴክኒክና ሙያ ተመርቀን ወጥተን ቀጥታ ወደ ስራ የገባነው ያው 2 አመት አካባቢ ፕሪካስት ምርት አምርተን የፕሪካስት ምርት በወቅቱ ስራ ትንሽ ሲያቆም የቱቦ ሞልዶችን በመግዛት ቱቦ ምርት ማምረት ጀመርን። የቱቦ ምርት እያመረትን እያለ ያው ስራዎችን ለማጠናከር ስለፈለግን አባሎቻችን ቴክኒክና ሙያ ደወራን ቴክኒክና ሙያ ኮሌጅ አስገብተን አሰልጥነን የብረታ ብረት ስራ ጀመር። የብረታ ብረት ስራ ውስጥ አሁን እየሰራ ነው። በመቀጠል ደግሞ ያው ማህበራችን ይበልጥ ለማጠናከር እና ጥሩ ካፒታል ለመፍጠር ስለፈለግን ደረጃ 9 በማህበር አውጥተን የግንባታ ፍቃድ አውጥተን አሁን ግንባታዎችንም እየሰራን ነው የምንገኘው ማለት ነው። እንግዲህ በከተማችን ውስጥ ቀደም ሲል የስራ ባሉም በጣም የተቀዛቀዘ ነበር። ይሄ ጋራ መኖሪያ ቤት ከተገነባ መገንባት ከተጀመረ ወዲህ ለበርካታ ዜጎች የስራ እድል ፈጥሯል። ከነዚህ የስራ እድል ውስጥ ለ55 ማህበራት
እና በ13 የስራ ዘርፍ ቋሚ እና ጊዜያዊ የስራ እድል ተፈጥሯል። በስራ ተቋራጮች በኩል እንዲሁ በተመሳሳይ ለ5000 የሚደርሱ ዜጎች የስራ እድል ፈጥሯል። ይዞት ከተነሳ አላማ አኳያ ስናየው በርከት ያሉ ከተማችን ወጣቶች የስራ እድልም አግኝተዋል። በርከት ያሉ ኮንትራክተሮችን ተሳትፈዋል። በተለይ ማህበራት ወደ 9 አካባቢ የሚሆኑ ሙያዎች ይዘው ነው የገቡ። የሳኒተሪ፣ የኤሌክትሪክ፣ የመስኮትና በር ወዘተ የፕሪካስት ቢም የብሎኬት ማአት ማህበራት ነው የተሳተፉና በዚህ አንጻር ስናየው ከተቀመጠለት አላማ ስናየው አኳያም ስናየው ብዙ የከተማችን ነዋሪ ተጠቃሚ ሆነዋል። ስለዚህ ብዙ ኮንትራክተር አቅም ፈጥረዋል። ይሄ ኮንትራክት የተፈጠረ አቅም አሁን እያካሄድ ነው ያለነው በአገራችን ያለ የኮንስትራክሽን ኢንዱስትሪ ሚናቸውን እንዲጫወቱ ሰፊ እድል ይፈጥራላቸዋል ማለት ነው። ያው ድሮ በቃ ተቀጥረን የምንሰራ ነበር ነው። እኔ በራሴ ያው ባሉት ህንጻዎች ከሱር ኮንስትራክሽን እና ከአላሙዲን ጋር እየሰራ ነበር። አሁን ግን በማህበር ተደራጅተን ያው ስራው ላይ ኤጀንሲ መንግስት በፈጠረልን ምቹ ሁኔታ እየሰራን ነው። በገቢም ያው የተሻለ ነው ማለት በዳይሬክት ነው የሚሰጥ መንግስቱ ራሱ ከመንግስት ስለምንሰራ ድሮ ከግለሰቦች ነው የምንሰራ። አሁን ግን መንግስቱ ራሱ ያው በፊክስ ዋጋ ያው በራሱ አውጥቶ ዋጋው ስለሰጠን ያው ተጠቀመ። አሁን በመላ ሀገሪቱ በሚገኙ ከፍተኛና መካከለኛ ከተሞች በርካታ የጋራ መኖሪያ ቤቶች እየተገነቡ ነው። በርካታ የሀገሪቱ ዜጎችም በዚህ ግንባታ ቤት በማግኘትም ሆነ ስራ በማግኘት ተጠቃሚ እየሆኑ ነው። ይሁንና አብዛኛው የከተማዋ ነዋሪ ለቤት ግንባታ የሚውል የገንዘብ አቅም የሌለው በመሆኑ ምክንያት የቤት ልማት እንቅስቃሴው ላይ ተጽዕኖ መፍጠሩ አልቀረም።